ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ደግሞ የቋንቋ ትምህርት የሆነውን ክፍል 18ን ይዤላችሁ የመጣሁት ኮሜንት ላይ ባስቀመጣችሁልኝ መሰረት ባስቀመጣችሁት ሐሳብ አስተያየት መሰረት አጫጭር ቃላቶችን አዘጋጅልን ባላችሁት መሰረት ይኸው አጫጭር ቃላቶችን ሐረጎችን እያዘጋጀሁላችሁ ነው። በዚህም ደግሞ ዩቲዩብ ቻናል ብዙ እንደምትማሩ እንደምታውቁ እምነቴ ነው። እንዲሁም ደግሞ በዚህ ዩቲዩብ ቻናል በቀጣይ ጊዜ ደግሞ ያሰብናቸው አሪፍ ስራዎች አሉ። በዚህም ደግሞ ወቅታዊ የሆነ የኮንስትራክሽን ዋጋ በተለይ እየጨመረ ያለው የኮንስትራክሽን ዋጋ ወቅታዊ ዋጋ እየተከታተለ ለእናንተ ለማቅረብ አስበናል። ዝግጅታችንን ጨርሰናል። በቀጣይ ይዘን የምንመጣ ይሆናል። እንዲሁም ደግሞ በኢትዮጵያ ውስጥ ባለ 2 መኝታ ባለ 1 ክፍል ጀምሮ እስከ ተለያዩ ኤል ሼፖች የተለያዩ ቪላዎች በተለያዩ ክላሶችም ምን ያክል ብር እንደሚያስፈልግ ሙሉ መረጃ በዝርዝር ይዘን የምንመጣ ይሆናል። ከዚህ ዩቲዩብ ቻናል ብዙ እንደምትጠቀሙበት እምነታችን ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ ማድረግ አትርሱ። ቪዲዮውን እስከመጨረሻ ተመልከቱት። መልካም ጊዜ። አሲን ቱሬ እዚህ ነበርኩ። አሲን ቱሬ እዚህ ነበርኩ። አሲ ቱሬ እዚህ ነበር። አሲ ቱሬ እዚህ ነበር። አሲ ቱርቴ እዚህ ነበረች። አሲ ቱርቴ እዚህ ነበረች። አሲ ቱሬ እዚህ ነበርን። አሲ ቱሬ እዚህ ነበርን። አስ ቱርቴ እዚህ ነበርክ ወይም እዚህ ነበርሽ። አስ ቱርቴ እዚህ ነበርክ ወይም እዚህ ነበርሽ። አስቱርታን እዚህ ነበራችሁ። አስቱርታን እዚህ ነበራችሁ። አስቱራን እዚህ ነበሩ። አስቱራን እዚህ ነበሩ። አኔ አዝሄ ቱሬ እኔ እዚህ አልነበርኩም። አኔ አዝሄ ቱሬ እኔ እዚህ አልነበርኩም። አቲ ወይም ኢሲን አዝሂን ቱሬ አንተ ወይም እናንተ እዚህ አልነበራችሁም። አቲ ወይም ኢሲን አዝሂን ቱሬ አንተ ወይም እናንተ እዚህ አልነበራችሁም። ኒ አሲህን ቱሬ እሱ እዚህ አልነበረም። ኒ አሲህን ቱሬ እሱ እዚህ አልነበረም። ዛሬ ያዘጋጀንላችሁ ቪዲዮ ይህን ይመስል ነበር። እንደወደዳችሁት አንጠራጠርም። በቀጣይ ደግሞ ክፍል 19ን ይዘን መጣለን። እንዲሁም ደግሞ መግቢያ ላይ እንዳነሳውላችሁ የወቅታዊ የሆኑ የኮንስትራክሽን ማቴሪያል ዋጋ እየጨመረ ያለውን የሲሚንቶ ዋጋ የቆርቆሮ ዋጋ የትኛውንም ዋጋ ይዘን የምንመጣ ይሆናል በቅርብ ጊዜ። በዚህ ዩቲዩብ ቻናል ሐሳብ አስተያየታችሁን በዚህ ኮንስትራክሽን ላይ እንዴት አድርገን ብናመጣላችሁ እንደሚመቻችሁ ሐሳባችሁን ከታች ኮሜንት ላይ አስቀምጡልኝ፣ ማነበው ይሆናል። እንዲሁም ደግሞ በዚህን ያክል ብር አለኝ ምን ያክል ቤት ልሰራ እችላለሁ የምትሉም ደግሞ ያላችሁን አስቀምጡልኝና ምን ያክል ወቅታዊ ሆነ የኢትዮጵያ ውስጥ ያለው ወቅታዊ ሁኔታ ምነግራችሁ ይሆናል። በተረፈ ሁላችሁም በእያላችሁበት ሰላም እንድትሆኑልኝ እመኛለሁ። በቀጣይ እስከምንገናኝ ድረስ መልካም ጊዜ።